ሶስቴ ምራቄን ስውጥ ሽንቴ ይመጣል። ማርያምን ይሄ ሪከርድ ይደረግና ብሩክ ማርያምን ወይኔ ሚሊ አለቃ መጥቷል። አለቃ ማለት ያንተ ነው ሚሊ አላዳምጦ ሚሊዮን ሆነ ማንንም ነው ማሰማ ይቅጣና ያሳየኝ ማርያምን ይቅጣና ያሳየኝ ጉራ ምናምን አይመቸኝም። ቤተሰቦች ፈታ እያላችሁ እንደሆነ ተስፋ አደርጋለሁ። 1-0 ነው የቀድሞ ይሄን ሳሸንፍ 2 ይሆናል። እሺ በዴቻ አይደል ይተባባለሁ 4000 እኮ ነው። እሺ ጋይስ ሌትስ ጎ እናስፈራው ወይኔ እየፈራው ነው ይዝትብናል እንዴ ከሱ ሚሊ ከየት ሄደ ድሪመር ወይ አሁን ደግሞ ወደ ድሪመር ሄድክ። አረ ምን ማድረግ እንዳለብን ጋይስ አበባ ያለው ሰው እንዳለ ጋይስ ኩክ እናደርጋለን። እሺ ጋይስ ኩክ እናደርግ እናብስለው። ኤኒ ጊፍት ትሪፕል ነው ኤቢ እናብስለው። በሶስት ነው ባዘው ጋይስ በሶስት ነው ባዘው ኩክ አድርጉት። ኤቢ በሶስት ያባዛልናል። ኢየሱስም እንዳያመልጠን ጋይስ በሶስት ነው ባዘው እኮ እንዴ ደንግጦ እኮ ነው። ሃይሚ ከወዲሁ ይቅርታ ለመጠየቅ እፈልጋለሁ። አንድም ቀን ሃይሚን መቅጣት ቀጣለሁ ብዬ አስቤ አላውቅም ነበረ፣ ግን እነሆ ሰዓቱ ከምን ጀምሮ ነው መቅጣት የተጀመረው? እኔ ምን አውቄለት። ሃይሚ ምንም በማታውቀው ምስኪን በመሀል የተጨነቀችብኝ ነው ጋይስ። ምንም በማታውቀው የተጨነቀች ነው ጋይስ። እያስፈራራኝ ነው። ኧረ ተይኝ እያለሁ ምንም አያመጣም። ላንቺ ብዬ ነው ሃይሚ ዝም ያልኩት እስካሁን። ልቀየር ነው ገና። የምር ሃይሚ የምሬን ነው የቀለድኩኝ አይደለም። ወይኔ ፈራው። ኔክስት ወይኔ ልቤ ኔክስት ነፍሴ ተጨነቀች። ፈራው። እንደዛ ከሆነ ጥግ ላይ ተንበረከክና አቅም የለንም ትላለን። ጥግ ላይ ተንበረከክ አቅም የለንም ትላለን። እኔ ግን ሲመጡ ምን አይነት ነገር ነው? ለምንድን ነው የምለው እንደዛ? ምን ማለት ነው? ተቀጣዋል እኮ አናዶኝ ነው። በጣም ስሜታዊነት ይታይባል። ተጋጋ ይላጥብናል አይደል? ቀላ ዳይ ፈርስት ጋይስ ኤቭሪ ጊፍት ኢዝ ደብል ጋይስ ደብል በለው ገኒዋ ይመችሽ። ታንክስ። ቆይ ትሪፕል ላይ እሺ፣ ትሪፕል ላይ ከሆነ በሶስት ያባዛልናል። ያ አንድ ዶናት ያ ቴንክ ዩ አንድ ዶናት ጋይስ ያዳሉ መልሱልኝ ያልክ ሰው ጋይስ ሌትስ ጎ። እሺ አንድ ዶናት ያልሰጠ ሰው ሌላ አንድ ዶናት እንዳያመጣን። እነሱ ጋር ሰው የለም ከኔ ጋር ሄዳችሁ ስጡልኝ ጋይስ። ሞላላችሁ ሌላ ሰው ጋይስ ሞልተናልኛ ሌላ ግለሰብ ወልመና ምሪ ሌላ አራሸን ዶናት ነው ያለ እርቦና ጋይስ በሶስት ነው ባዘው ጋይስ ሰርጊ አንተ ጋር ነው መጥቼ ሚስቴን ማሰራት ያያ ማርያም እያየ ነው አይደለ? ፋሚሊ እያየ ነው አይደል? ምሪ ዩዘር በሶስት ነው ባዘው ጋይስ ትሪፕል ነው ተጠቀሙት። ግባ እናውጣው ምንም አታመጣም። ገብቶ ነው እንዴ ብያለሁ። አሳይቻለሁ እኮ ስኮር እንዴት እንደሆነ ባለፈው ጋይስ ሌትስ ጎ። ብዙ ወሬ ብዙ ወሬ የምር ደንግጬ ነበር። 40 ሺህ ገብቶ ነው እንዴ ብዬ አይቼ ደነገጥኩኝ። ፕራንክ ያረከኝ መግባት በደብል እኮ ነው ሰደን ነው እንደሚመስል ጋይስ ሌትስ ጎ ደንግጥ ነው ያው ባንዲ ሺህ ደንግጠህ ለአንተ በቁመት ልክ እየሰጠ ያንተን ፊት አይተን መሆን አለበት ከደነሽ ራሱ ሃይሚ ሮስት ጀመርሻ። እሺ ሃይሚ ተበላሽተሻል። እሺ ወይኔ ሃይሚ ሮስት ያደረገችኝ ነው ጋይስ። ሌትስ ጎ ጋይስ ደውታሎ ታፕ ያደረገ ይጂበት እኛ መቼም ደንግጠን ለማንም ደንግጠን አናውቅም። ፋሚሊ እኮ ነው ያለን። ምን አስነክተውብኝ ነው ሃይሚ? ተለውጠሽብኛል። መጋኛ የለውጥ እዛ ሄደ ሽብኛል አስነክተውኝ ነው ምናምን አትልም እንዴ? እዛ ሄደ እኛ ጋር ምን ሰራለህ አንተ? ጋይስ ሌትስ ጎ ለኔ ጨረቃ ፋሚሊ እኔ ጋር ያላችሁ ሰዎች እንዳትደናገጡ። ቀጣይ ጌም ላይ አንድ እኩል አድርገን 2-1 እናሸንፋለን። ችግር የለም። ጋይስ ሌትስ ጎ ምን ማድረግ እንዳለብን ምን አይነት ሰዓት ላይ ጥቃት አድርሰን መውጣት እንዳለብን ምርዬ ቴንክ ዩ እንዴ አደረገችው። ጋይስ
እንዳሰጦሽ ጋይስ ቆይ እንዳሰጦሽ እኔ ጋር ጋይስ ጨረቃ ፋሚሊ ይላል። ማንም ምንም አያመጣብንም። ገብቶሃል? ምን ሰማ ነው ይመስላል። ወንንም አንተ ሮማ ቃታ የሚያዶነችብኝም ጋይስ እንዴት ነው ግን የአንገት የአይንን ትልቅናና የጭንቅላት ትልቅነት የቻለው? በእናትህ ሊመሰገን ምናምን ይገባል ወይ ዩኒስኮ ምናምን ላይ ፈጣሪ ምን ይሳነው ጋይስ። ራሴን ተከላክዬ ሮስት ባረግ ፎቶ እንዳዘቀዝቁት ጋይስ ተው በሉት። አንድ ለባዶ 10 ሺህ ያለፍኩ እኮ ነው ጋይስ። ሌትስ ጎ በሶስት ነው ባዘው ጋይስ። እኔ ጊፍት ትሪፕል ነው እናውጣው፣ ግባ እናውጣው ይላል። ታባቱ ትችያለሽ ገንዬ ሰጠች፣ እህታችን ሰጠች። ምንም አታመጪም ዳኒ ተብዬ ምንም አታመጪም። ከፋሚሊ እንድታመሰግን አረጋለሁ። አመቻችኩ የምር ማለት ነው። አታመጪም ምንም። እድሜ ልክህን ነው ማንበረክክ። ትንሽ ደቂቃ ስጠኝ። እድሜ ልክህን ነው ማንበረክክ። እንትኑን አስተካክለኝ፣ ከጀርባ አስተካክለኝ። የምትቀጣበትን ቦታ ክሊር እንዲታይ ነው የምፈልገው። ወሬ ብዙ ወሬ አዙራ ክሊር ሆኖ እንዲታየኝ ይፈልጋሉ ጋይስ። ገና በመጀመሪያው ዙር ገብቶሃል ነው ምን ሰጠህ? ምንም አታመጣም። ፀጉርን እንደምትተኮሰው እኔ ጊፍት ትሪፕል ነው። ፀጉርን እንደምትተኮሰው ቢጎድኒ ፑሽ ይደረግልሃል። እናያለን ምን እንደሚተኮስ ጋይስ። ሌትስ ጎ። አረ ንገሩት ስለኔ፣ አረ ንገሩት ስለኔ። ሁሉ እንዳያመልጠን። ዳኒ ሮስ ማን እንደሆነ ንገሩት ጋይስ። ማን ነው በእናትህ? ፈራን እኮ። ምን ማድረግ እንደምችል ታውቀኛለህ። ምንም አታመጣም እኮ ምንም 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 ምንም። አውሬው መጣ ነው የሚሉኝ ሰፈር ውስጥ፣ አውሬው ወጣ ነው የሚሉኝ ሰፈር ውስጥ መጣ። ታውቃቸው እኮ ታዲያ አውሬ እኮ ነው የፊትሽ በላለው ጋይስ። ሌትስ ጎ። ሶሲ ምን አለች መሰለህ? የሆነበት ሄደሻል መሰለኝና ከዛ ድንገት ትዝ ብሎ ዳኒ ስላታለው ዳኒ እስቲ መሬት ላይ ፈልገው ተረግጦ ይሆናል አላለች። የምን ዘብራልች ግሪለው ማርያና ሞት ግን እግዚአብሔር ለምን አልነገርከኝም? እዛው ለምን ነግሬሃለሁ? እኔ አቃጣሪ ነኝ እንዴ? ግን አሁን ያው ሮስት ነው የነገርኩሽ። ሃይሚ ነሽ የምታስጠቂኝ። ሃይሚ ብትኖሪ እንደዚህ አትዳፈረኝም ነበር። እሷ እኔንም ሮስት ልታደርገኝ ነው እንዴ? አንድ ሰው እንዳይናገራት ወይም ጋይስ ኮመንት ላይ ስናይፕ የሚያደርግ ቤተሰብ የሌለ ሰውዬ ዝም ብለህ ትበጠረቃለህ አይደለ? ጋይስ አሁን ትክክለኛው ሰዓት ደርሷል ጋይስ። አንደኛ ቅጣት የምር ልቀየር ነው። ተቀየር በይ ሃይሚ፣ የምር ተቀየር በይ። እኔ ማስቀየም ስለማልፈልግ ነው። አንቺ ሃይሚ የዚህ ልጅ መቀየር እኮ ግራ ገባኝ። እስካሁን አልተቀየረም። ባቱ ማንተው ስማ፣ አንደኛ ቅጣት ሻወር ነው። ሁለተኛ ቅጣት በጭንቅላት 29 ሺህ እኮ ነው የነበርኩ። አንደኛውን ረሳው እንዴ ብራዘር? አይመለከተኝም። በቃ ቅጣት ከሶስት አንዱን 29 ሺህ ነበር። ክብሩክ ማርያምን 29 ሺህ ነበር። ማርያምን ብሩክ እንዴ አይተሃል አይደል እንዴ? ስለ ባዞሽ አንተ ሰውዬ አባስ ይጣለ አባስ አጨቃጨቅ ደብል ነው ተጠቀሙት። ይዘ ደብል ሁለት ያባዛልናል። ስማ አንደኛ ቅጣት በጭንቅላት ቆመ። የጨረቃ ፋሚሊ ይለያሉ 20 ጊዜ ትላለህ። ሰማኛ ሰርከሰኛ አይደለው በጭንቅላቴ አልምቆም። ሁለተኛ ቅጣት ውሃ ደፍተህ 20 ጊዜ ትንከባለላለህ። 30 ሺህ መች ገባ? ሻወር አይደለም ያልኩት። እኔ 10 ምናምን ሺህ ሆነ። እናንተ ውሃ ደፍታችሁ ተቀጥላችሁ እንዴ? ሊኔ ይፈቅድልኛል። አንተ 10 ሺህ ነበር የፈለግከውን ቅጣኝ። 10 ሺህ ግባና የፈለግከውን ቅጣኝ። ፋሚሊ ዲስሪስፔክት ነው። የኔ ጊፍተሮች ይደብራቸዋል። ምን አይነት እንትን ነው? 30 ሺህ ግባና ውሃ ነገር ትቀጣለህ። አይመለከተኝም። ሻወር ነው ያልኩ። ሌላውን ይኸው ውሃ ደፍተህ ተንከባለል አልኩ እኮ። ውሃ ነካ 29 ሺህ ሆነን የጨረስኩ። ብሩክ አውቃ እኮ ነው እንደዚህ የምትለው። ይቀጥቻለሁ። አልችልም ነው 30 ሺህ አልገባም በለኝ። ችግር የለም። 30 ሺህ መግባት የማትችል ከሆነ ጌም ስትገባ ሼር አድርግልኝ፣ እኔ ያስገባሃለሁ። 30 ሺህ ወሬ ግባ እስቲ አንተ 20 ግባ እስቲ ጋይስ ሌትስ ጎ። ሰማኛ ሁለተኛ ቅጣት ውሃ ደፍተህ ትንከባለላለህ። አንድ ሰው አንድ አባ እኮ 30 ሺህ እኮ ነው። 29 ሺህ ሆነን የጨረስኩ ብሩክ። አንድ ሺህ ምን ከነገ ላይ የሚታሰብ ነው? ዱቤ ነው
ሁለቱንም 30 ሺህ ከሆን ቀጥታ ነው ሻወር የምትገባው። ከዚህ በኋላ እኮ ዋነክ ጋይስ ሌትስ ጎ ቀጥታ ነው ሻወር የምትገባው። ሁለቱንም 30 ከገባው ሰማኛ ጋይስ ሌትስ ጎ የኑረህ ተው። ጾም ነው ዛሬ። አይመለከተኝም ብሎ አላልኩም። ጾም እኮ ነው ዛሬ ብሎ አላልኩም። ጋይስ በሱስ ነው ይባዛው። ቅጣት ከቤት ወጥተህ ሌባ 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 እያልክ ትቀውጠዋለህ። ገንዬ ፋሚሊ ይለያሉ። የጨረቃ ፋሚሊ ይለያሉ። የጨረቃ ፋሚሊ ይለያሉ።